አንድ ጥንታዊ አባባል አለ፣ ንፋስና አሸዋ የማይበሉት የታሪክ መዝገብ የለም የሚል። ነገር ግን በታላቋ የኢራን በረሃዎች ውስጥ ንፋሱ እንኳን ሊያጠፋው ያልቻለ አንድ ታላቅ ስም አለ፣ ፋርስ። ይህ ስም ሲጠራ ዓለም ትንቀጠቀጥ ነበር። እስኪያስቡት፣ በአንድ በኩል ከህንድ ወንዞች፣ በሌላ በኩል እስከ ግብጽ እና አባይ፣ በሰሜን ደግሞ እስከ አውሮፓ ደጃፍ የሚዘልቅ ግዙፍ ግዛት፣ በአንድ ንጉሥ ትእዛዝ የሚመራ፣ በአንድ ቋንቋ የሚግባባ፣ በአንድ ሳንቲም የሚገበያይ የሰው ልጅ ስብስብ። ይህ ተረት አይደለም። ይህ ከዛሬ 2500 ዓመታት በፊት የነበረ እውነት ነው። ብዙ ዘመናዊ እውቀቶች ለፋርስ ነገስታት የዕለት ተዕለት ተግባራቸው ነበሩ። ሰብአዊ መብትን በድንጋይ ላይ የቀረጹ፣ በረሃን ወደ ገነትነት የቀየሩ እና ለዓለም የመጀመሪያውን ግዙፍ የሰላም ስምምነት የሰጡ ህዝቦች ናቸው። ነገር ግን ይህ ሁሉ ክብር በአንድ ሌሊት አመድ ያደረገው አስፈሪ ክስተት ምን ነበር? በዛሬው ጉዟችን የአሸዋውን መጋረጃ እንገልጣለን። ወደ ጥንታዊቱ ፋርስ ቤተ መንግስት እንገባለን። የነገስታቱ ሚስጥር እንሰማለን። የኤምፓየሩን መነሳትና ውድቀት በጥልቀት እንመለከታለን። እናንተም ላይክና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ጉዟችን የምንጀምረው ከዛሬ 3000 ዓመታት በፊት በዛግሮስ ተራሮች መካከል ነው። የፋርስ ስልጣኔ እምብርት የዛሬዋ ኢራን ናት። ይህች ምድር እጅግ ፈታኝ ነች። በአንድ በኩል ግዙፍ በረሃዎች፣ በሌላ በኩል ደግሞ በረዶ የሚቀመጥባቸው የዛግሮስ ተራሮች። የአስቸጋሪ መልክዓ ምድር ህዝቦችን ጠንካራና ተዋጊ እንዲሆን አድርጓቸዋል። ፋርስ በምስራቅና በምዕራብ መካከል እንደ ድልድይ ነበረች። የሐር መንገድ ወይም ሲልክ ሮድ ከቻይና ተነስቶ ወደ አውሮፓ ሲሄድ የሚያልፈው በዚህ ምድር ነው። ይህ ስትራቴጂያዊ ቦታ ፋርሶች የዓለምን ንግድ እንዲቆጣጠሩና እጅግ እንዲበለጽጉ ረድቷቸዋል። ነገር ግን ስልጣኔው ከመጀመሩ በፊት ፋርሶች በተራሮች ውስጥ የሚኖሩ ተራ እረኞች ነበሩ። ከክርስቶስ ልደት በፊት በ7ኛው ክፍለ ዘመን በኢራን ደጋማ ቦታዎች ሁለት ዋና ነገዶች ነበሩ፣ ሜዶን ወይም ሜዲስ እና ፋርስ ወይም ፐርዢያንስ። ሜዶኖች በወቅቱ ኃያል ነበሩ፣ የራሳቸው ግዛት ነበራቸው። ዋና ከተማቸውም ኤክባታና ትባል ነበር። ፋርሶች ደግሞ በደቡብ በኩል የሚኖሩ እና ለሜዶን ግብር የሚከፍሉ ተገዢዎች ነበሩ። ሁለቱ ህዝቦች በቋንቋ በባህልና በሃይማኖት በጣም ይቀራረባሉ። በታሪክ መጻሕፍት ውስጥ ሜዶንና ፋርስ ተብለው አብረው የሚጠሩት ለዚህ ነው። ሆኖም ሜዶኖች በፋርሶች ላይ የነበራቸው የበላይነት ለረጅም ጊዜ አልዘለቀም። የሜዶን ንጉሥ አስቲያገስ አንድ አስፈሪ ህልም አየ። በህልሙ ከልጁ ማንዳኔ የሚወለደው ህፃኑ የእሱን ዙፋን እንደሚቀማ ተነገረው። ይህ ህፃን ታላቁ ቄሮስ ነበር። አስቲያገስ ህፃኑን እንዲገደል አዘዘ። ነገር ግን ህፃኑ በታምር ተረፈ። ቄሮስ ሲያድግ የፋርስን ነገዶች አንድ ማድረግ ጀመረ። በሜዶን አገዛዝ ተማረው የነበሩ ፋርሶች በቄሮስ ስር ተሰለፉ። በመጨረሻም በ550 ዓመተ ዓለም ቄሮስ በገዛ አያቱ በአስቲያገስ ላይ አመፀ። ይህ አመፅ የዓለምን ታሪክ ለዘላለም የለወጠው የአካማይድ ኢምፓየር መጀመሪያ ነበር። ቄሮስ ሜዶንን ድል ካደረገ በኋላ የፋርስን ግዛት ማስፋፋት ጀመረ። የመጀመሪያው ትልቁ ፈተና የመጣው በወቅቱ እጅግ ሀብታም ከሆነውና አሁን በቱርክ ምድር በሚገኘው የሊዲያ መንግስት ነበር። የሊዲያው ንጉስ ክሮሶስ በሀብቱ የታወቀ ነበር። ቄሮስ በሊዲያ ላይ ድል የተቀዳጀበት መንገድ እጅግ አስገራሚ ነበር። የሊዲያ ፈረሰኞች ፈረስ ላይ ሆነው ሲዋጉ፣ ቄሮስ ግን ግመል ጋላቢዎችን ወደ ጦርነቱ አስገባ። የሊዲያ ፈረሶች የግመሎችን ጠረን ሲያሸቱ ደንግጠው ሸሹ። በዚህ ብልህነት ቄሮስ የሊዲያን ዋና ከተማ ሴርዴስን ተቆጣጠረ። ይህ ድል ለፋርስ መንገዱን ከፈተላት። ቄሮስ በ539 ዓመተ ዓለም ወደ ታላቋ ባቢሎን ተጓዘ። ባቢሎን በወቅቱ በዓለም ላይ የማይደፈሩ ግዙፍ ግንቦችና ጥልቅ በሆነው የኤፍራጥስ ወንዝ የታጠረች ከተማ ነበረች። ነገር ግን ቄሮስ በኃይል ከመግባት ይልቅ የኢንጂነሪንግ ጥበብን ተጠቀመ። ወታደሮቹ የኤፍራጥስ ወንዝን ፍሰት እንዲቀይሩ አደረገ። ወንዙ ሲደርቅ የቄሮስ ሰራዊት በወንዙ ዳርቻ አድርገው በከተማው በሮች በኩል በሰላም ገቡ። ባቢሎናውያን ቄሮስን እንደ ወራሪ ሳይሆን እንደ ነፃ አውጪ ተቀበሉት። ቄሮስ በከተማዋ ላይ ምንም አይነት ጥፋት እንዳያደርስ፣ ሀብት እንዳይዘረፍና ህዝቡ እንዳይገደል ጥብቅ ትዕዛዝ አስተላለፈ። ይህ በዚያ ዘመን ታይቶ የማይታወቅ ሩህሩህ ድል ነበር። ባቢሎንን ከተቆጣጠረ በኋላ ቄሮስ አንድ የሸክላ ሰሌዳ እንዲዘጋጅ አዘዘ። ይህ ሰሌዳ ዛሬ የቄሮስ ሲሊንደር ተብሎ ይጠራል። በዚህ ሰሌዳ ላይ ቄሮስ የሚከተሉትን አዋጆች አወጀ። ሁሉም ሰው የፈለገውን አምላክ ማምለክ መብቱ ነው። ባርነት ተወግዷል። የተሰደዱ ህዝቦች ወደ ሀገራቸው ይመለሱ የሚል። ይህ ሰነድ ዛሬ በለንደን የብሪቲሽ ሙዚየም የሚገኝ ሲሆን በዓለም ታሪክ የመጀመሪያው የሰብአዊ መብት ሰነድ ተደርጎ ይወሰዳል።
ቄሮስ ከሌሎች ነገስታት የሚለየው ሰዎችን በማሳደድ ሳይሆን ሰብአዊነትን በማሳየት መግዛቱ ነው። ለኛ ለኢትዮጵያውያን ለመጽሐፍ ቅዱስ አንባቢዎች ይህ ከፍ ያለ ትርጉም አለው። አይሁዶች ለ70 ዓመታት በባቢሎን በምርኮ ነበሩ። ቄሮስ ግን ወደ ሀገራቸው ተመልሰው ቤተ መቅደሳቸው እንዲሰሩ ፈቀደላቸው። በመጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 45 ላይ እግዚአብሔር ቄሮስን መሲሁ ወይም የተቀባው ብሎ ይጠራዋል። ይህ ለአንድ ጣዖት አምላኪ ንጉስ የተሰጠ እጅግ ትልቅ ክብር ነው። ቄሮስ ለዓለም ያሳየው ትልቅ ትምህርት ቢኖር ኃያል መሆን ማለት ጨካኝ መሆን ማለት አይደለም የሚለው ነው። ታላቁ ቄሮስ ከሞተ በኋላ ልጁ ካምቢሲስ ለጥቂት ጊዜ ነገሰ። ነገር ግን የፋርስ ኢምፓየር እውነተኛ መሪ ያገኘው ዳሪዮስ ዘ ግሬት ስልጣን ሲይዝ ነው። ዳሪዮስ ወደ ስልጣን የመጣበት ታሪክ ዛሬም ድረስ አወዛጋቢ ነው። እሱ እንደሚለው አንድ ጋውማት የተባለው አስማተኛ የንጉሱን ወንድም መስሎ ዙፋኑን ቀምቶ ነበር። ዳሪዮስ ይህንን አስመሳይ ገድሎ ስልጣኑን እንደያዘ ይናገራል። ይህን ታሪክ በ3 ቋንቋዎች በቢሃስተን ተራራ ላይ ያስቀርጾታል። የታሪክ ምሁራን ግን ዳሪዮስ ራሱ መፈንቅለ መንግስት አድርጎ ታሪኩን ለራሱ እንዲመች አድርጎ ጽፎታል ብለው ይጠራጠራሉ። ምንም ይሁን ምን ዳሪዮስ ስልጣን እንደያዘ ኢምፓየሩን ወደ አዲስ ከፍታ መርቶታል። ዳሪዮስ አንድ ግዙፍ ኢምፓየርን በአንድ ማዕከል ብቻ ማስተዳደር እንደማይቻል ተረድቶ ነበር። ስለዚህ ኢምፓየሩን በ20 ግዛቶች ወይም ሳትሪፕ ከፋፈለው። እያንዳንዱ ግዛት የራሱ የሆነ ሳትራፕ ወይም ገዢ ነበረው። ነገር ግን ዳሪዮስ ብልህ ነበር። ገዢዎቹ እንዳያምፁ የንጉስ አይኖችና ጆሮዎች የሚባሉ ሰላዮችን በየቦታው መድቦ ነበር። በተጨማሪም ዳሪክ የተባለ ወጥ የወርቅ ሳንቲም አወጣ። ይህ ማለት ከህንድ እስከ ግብጽ ያለው ሰው ሁሉ በአንድ አይነት ገንዘብ መገበያየት ጀመረ። ይህ ለዓለም ታሪክ የመጀመሪያው ግዙፍ የጋራ ገበያ ነበር። መረጃ ኃያል መሆኑን ዳሪዮስ ጠንቅቆ ያውቃል። ስለዚህ ዘሮያል ሮድ የተባለውን 2500 ኪሎ ሜትር መንገድ አሰራ። ይህ መንገድ ከሱሳ እስከ ሴርዴስ ይዘረጋል። በመንገዱ ላይ በየ15 ማይሉ 111 የፖስታ ጣቢያዎች ነበሩ። አንድ መልእክተኛ ቀንና ሌሊት ይጋልባል። ሲደክመው በጣቢያው ለሚጠብቀው ሌላ መልእክተኛ መልእክቱን ያስረክባል። አንድ ተራ ሰው 3 ወር የሚፈጅበትን መንገድ የንጉሱ መልእክተኛ በ7 ቀን ብቻ ይጨርሱት ነበር። ዛሬ የምናየው የዘመናዊ ፖስታና የዴሊቨሪ አገልግሎት መሰረቱ ይኸው የፐርሺያ ወይም የፋርስ ስልጣኔ ነው። ዳሪዮስ የኢምፓየሩን ታላቅነት ለማሳየት ፐርሴፖሊስ የተባለች አዲስና አስደናቂ ከተማ ገነባ። እቺ ከተማ የተገነባችው በባሪያዎች ሳይሆን ደሞዝ በሚከፈላቸው ባለሙያዎች ነው። በከተማዋ ግድግዳዎች ላይ ከ23 የተለያዩ ሀገራት የመጡ ሰዎች የሀገራቸውን ልብስ ለብሰው ለንጉሱ ስጦታ ይዘው ሲመጡ የሚያሳዩ ምስሎች ተቀርጸዋል። ፐርሴፖሊስ የጦርነት ሳይሆን የብዝሃነት፣ የሰላም ምልክት ነበረች። ግዙፎቹ አምዶች ከወርቅና ከብር የተሰሩ ጌጣጌጦች ከተማዋን የዓለም ጌጥ አድርገዋት ነበር። ስለ ፋርስ ስልጣኔ ስናወራ ስለ ሃይማኖታቸው ሳናነሳ ማለፍ አንችልም። ፋርሶች ዞሮአስትሪያኒዝም የሚባል እምነት ይከተሉ ነበር። ይህ እምነት በዓለም ላይ ካሉ እጅግ ጥንታዊ የሆኑ የአንድ አምላክ ሞኖቴይዝም እምነቶች አንዱ ነው። ነብዩ ዞሮአስተር ያስተማረው አሁራ ማዛድ ወይም የጥበብ ጌታ በሚባል አንድ አምላክ ላይ ነው። የዚህ ሃይማኖት ዋና መርህ በ3 ቃላት ይጠቃለላል። መልካም አስተሳሰብ፣ መልካም ንግግር ወይም መልካም ተግባር ወይም በእንግሊዘኛው ጉድ ቶትስ፣ ጉድ ወርድስ ኤንድ ጉድ ዲድስ። ይህ እምነት በመልካምና በክፉ መካከል ዘላቂ ትግል እንዳለ ያስተምራል። ብዙ የታሪክ ምሁራን እንደሚሉት ይህ እምነት በኋላ ላይ ለተነሱት እንደ ይሁዲነት፣ ክርስትናና እስልምና ላሉ እምነቶች እንደ ገነትና ሲኦል፣ መላእክትና ሰይጣን ባሉ አስተሳሰቦች ላይ ትልቅ ተጽዕኖ አሳድሯል። አሁን ወደ ቴክኖሎጂያቸው እንለፍ። በፋርስ በረሃ ሙቀቱ ከ40 ዲግሪ በላይ ይወጣል። ታዲያ ያለ ኤሌክትሪክ በረዶ ማግኘት ይቻላል? ፋርሶች ይቻላል ይላሉ። ከ2400 ዓመታት በፊት ያክቻል የተባለ አስደናቂ ማቀዝቀዣ ፈጠሩ። ይህ ጉልላት ያለው ህንጻ ከአሸዋ፣ ከእንቁላል፣ ከአስኳል፣ ከፍየል ጸጉርና ከኖራ የተሰራ ልዩ ጭቃ የተገነባ ነው። ግድግዳው ሙቀት ወደ ውስጥ እንዳይገባ ይከላከላል። ከስር ደግሞ ጥልቅ ጉድጓድ አለው። በክረምት ወቅት በረዶ ሰብስበው እዚህ ውስጥ ያከማቻሉ። በክረምት የገባው በረዶ እስከ ቀጣዩ ክረምት ድረስ ሳይቀልጥ ይቆያል። ፋርሶች በዚህ በረዶ በመጠቀም ፍሎዲሃ የሚባል ቀዝቃዛ ጣፋጭ ምግብ ይመገቡ ነበር። ይህም በዓለም የመጀመሪያው አይስክሪም ቢባል ማጋነን አይሆንም።
ሌላው ድንቅ የኢንጂነሪንግ ውጤታቸው ካናት ይባላል። በረሃማ በሆነችው ፋርስ ውስጥ እርሻ ለማልማት ውሃ ወሳኝ ነበር። ነገር ግን ውሃ በቦይ ቢሄድ በፀሐይ ሙቀት ወዲያው ይተናል። ስለዚህ ፋርሶች በመቶዎች የሚቆጠሩ ኪሎሜትሮችን ከመሬት በታች የሚሄዱ የውሃ ቦዮችን ቆፈሩ። ውሃው ከተራሮች ተነስቶ ከመሬት በታች በስበት ኃይል እየተጓዘ ከተሞች ጋር ይደርሳል። የቴክኖሎጂ በረሃውን ወደ ገነትነት ቀየረው። ፓራዳይዝ የሚለው ቃል የመጣው ፓይራዳይዝ ከሚለው የፋርስ ቃል ሲሆን ትርጉሙም የታጠረ የአትክልት ስፍራ ማለት ነው። ፋርሶች በረሃው ውስጥ ገነትን መፍጠር የቻሉ ህዝቦች ነበሩ። እስካሁን ድረስ ፋርስ የዓለም ብቸኛ ኃያል ነበረች። ነገር ግን በምዕራብ በኩል አዲስ ፈተና መጣ። ግሪኮች የፋርስ ነገስታት ግዛታቸውን ወደ አውሮፓ ለማስፋፋት ሲሞክሩ ከግሪክ ከተሞች ጋር ፊት ለፊት ተጋጩ። መጀመሪያ ዳሪዮስ ቀጥሎም ልጁ ጠርኪስስ ግሪክን ለመውረር ግዙፍ ሰራዊት አሰባሰቡ። የማራቶን፣ የቴርሞፖላይ እና የሳላሚስ ጦርነቶች በታሪክ ታዋቂ ናቸው። ምንም እንኳን ፋርሶች በቁጥር እጅግ ቢበልጡም በግሪኮች ስትራቴጂክና ባልተጠበቀ ጥንካሬ ምክንያት ወደ ኋላ ለመመለስ ተገደዱ። እነዚህ ጦርነቶች በፋርስ ላይ የመከፋፈልና የድካም ዘር መዝራት ጀመሩ። ከ150 ዓመታት በኋላ የፋርስ ኢምፓየር ውስጥ የቤተሰብ ሽኩቻና ድካም በረታ። በዚህ ሰዓት አንድ ወጣት መቅዶኒያዊ ተነሳ፣ ታላቁ እስክንድር ወይም አሌክሳንደር ዘ ግሬት። እስክንድር የፋርስን ጦር በተከታታይ ድል በማድረግ ወደ ኢምፓየሩ እምብርት ዘለቀ። በመጨረሻም በ330 ዓመተ ዓለም የፋርስ ጌጥ የሆነችውን ፐርሴፖሊስን ተቆጣጠረ። ሆኖም አንድ የሚያሳዝን ታሪክ ተከሰተ። በአንድ ድግስ ላይ በነበረ ስካር ወይም ለበቀል ሲባል እስክንድር ፐርሴፖሊስ እንድትቃጠል አዘዘ። ያለ ዘመናት የተገነባው ጥበብና ታላቅነት በአንድ ሌሊት ወደ አመድነት ተቀየረ። እስክንድር ፐርሴፖሊስን ቢያቃጥልም ወደ ታላቁ ቄሮስ መቃብር ሲደርስ ግን በክብር ሰገደ። እኔ እስክንድር ነኝ፣ አንተ ደግሞ ይህን ግዙፍ ኢምፓየር የገነባው ቄሮስ ነህ የሚል ጽሑፍ በመቃብሩ ላይ አስቀረጸ። የፋርስ ኢምፓየር በፖለቲካ ቢፈርስም ባህሉ ግን አልሞተም። እስክንድር ራሱ የፋርስን ልብስ መልበስ እና የፋርስን አስተዳደር ዘይቤ መከተል ጀመረ። ዛሬም ድረስ በምንለብሰው ሱሪ፣ በምንጠቀምበት ፖስታ፣ በምናከብረው የሰብአዊ መብት ውስጥ የፋርስ አሻራ አለ። የፋርስ ኢምፓየር ውድቀት የአንድ መንግስት መጨረሻ እንጂ የስልጣኔው መጨረሻ አልነበረም። በዛሬው ተረካችን ዘመናዊ ሽሬውን የፋርስን ታሪክ ስንመለከት ቆይተናል። የኢምፓየር ያስተማረን ትልቁ ቁም ነገር ኃይል ከሰብአዊነት ጋር ሲቀላቀል ዓለምን የሚቀይር ስልጣኔ እንደሚፈጥር ነው። ታሪኩን ስለተከታተላችሁ አመሰግናለሁ። የቪዲዮ ጠቃሚ ሆኖ ካገኛችሁት ላይክና ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ። የትኛው የታሪክ ክፍል የበለጠ አስደነቃችሁ? ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስከምንገናኝ ቸር ሰንብቱ።